ቶሎ አሁን ይግለጥ ኢየሱስ ጌታ። ሰላም እንዴት ናችሁ? ስመኝ ይባላለሁ። አርክቴክት እና ኢንቴሪየር ዲዛይነር ነኝ። በዛሬው ቪዲዮ የአንድን ቤተሰብ ሳሎን የተወሰነ አዲስን ሰርፕራይዝ እናደርጋችኋለን። ተከታተሉን። ቤቱ 2 ክፍል የጭቃ ቤት ነው። የሚኖሩት ደግሞ እናትና አባት ከ4 ልጆቻቸው ጋር ነው። ዛሬ ግን የምናደሰው ሳሎኑን ብቻ ነው፣ ምክንያቱም ካለን በጀት አንጻር ሁለቱንም ማስተካከል ስለማንችል ነው። ያለን በጀት 38,000 ብር ነው። ብሩን ደግሞ የሰጠችን አንድ ሰብስክራይበራችን ናት። ለአባቷ መታሰቢያ እንዲሆን ነው። ሲገባ እንደምታዩት እነዚህ 4 ወንበሮች አሉ። መሀል ላይ ደግሞ ሴንተር ቴብል አለ። ከነሱ አጠገብ ደግሞ ይሄኛው ካቢኔት አለ። ልክ እንደ ብፌም እንደ ቲቪ ስታንድ ነው የሚጠቀሙበት። ልብስ ማስቀመጫም ስለሌላቸው ሁሉም በሻንጣ ነው የሚያስቀምጡት። ጣራው ደግሞ ይሄንን ይመስላል። መሬቱ ደግሞ አፈር ነው። ያሰብነው ዲዛይን ይሄንን ይመስላል። ምንም ቦታ መቀየር አልቻልንም። ራሱን ቦታ ነው ለማስቀመጥ ያሰብነው። ነገር ግን የፈርኒቸሮቹን ቀለም ለማደስ አስበናል። ግድግዳ ላይ ደግሞ እንደዚህ አይነት ሼልፍ ለመስራት አስበናል፣ ባዶ እንዳይሆን። በዚህኛው ሳይድ ደግሞ ግድግዳ ላይ እንደዚህ አይነት የእንጨት ስቲከር ለማድረግ ነው ያሰብነው። የበፊው አካባቢ ደግሞ እንዳልኳችሁ ልብስ ማስቀመጫ ስለሌላቸው ተመሳሳይ ከበፊው ከተመሳሳይ የሆነ ዩዝድ ካቢኔት ለመግዛት ነው ያሰብነው። አብራችሁን ቆዩ። ስለዚህ ለመውሰድ ያሰብነው እነዚህን ወንበሮችና ይህንን ጠረጴዛ ብቻ ነው። መጀመሪያ ያደረግነው መሬቱን ሊሽ ሆኖ፣ ነገር ግን የዛ ቀን መቅረጽ አልቻልንም፣ ካሜራችንን ረስተን ስለነበር ማለት ነው። በጣም ይቅርታ። ከዛ ወደ ጅፕሰም ሄድን። ቀጥሎ የተለመደውን ፎደር አረግን። በመቀጠል ፈርኒቸሮቹን ወደ ማደስ ኒድ ነው። ለመቀባት ያሰብነው እንጨት ከለር ነው። በፊት ከነበረው ትንሽ ነጣ ያለ ፈካ ያለ ማለት ነው። ይህ በፊት የነበረው ስፖንጅ ነው። መደገፊያው የተወሰነ ረጅም ስለሆነ ከጀርባ ያለውን የእንጨቱን ጌጥ እየሸፈነው ስለነበር የተወሰነ ቆረጥ ነው። የጠረጴዛው ከላይ ያለው ኮምፖርሳቶ በጣም የተበላሸ ስለነበረ እሱን ማንሳት ጀመርን። ከዛ ባለ 6ቱን ኢሚዲየት ላይ ለማድረግ ነበር ያሰብነው። ቅድም እንደነገርኳችሁ የልብስ ሳጥን አልነበራቸውም፣ ወይም የልብስ ካቢኔት አልነበራቸውም። ስለዚህ ይሄኛውን ከገበያ ሰከንድ ሃንድ ወይም ዩዝድ በ5500 አግኝተን ገዛን። ከነበራቸው ቡፌ ጋር ከለሩ በጣም ስለሚቀራረብ ማለት ነው። ከዛ ካጸዳ ነው በኋላ ቫርኒሽ ቀባ ነው። እጀታዎቹ እንደዚህ ያረጁ ነበሩ። ስለዚህ ስፕሬይ ቀባናቸው ወርቃማ። በመቀጠል ግድግዳው ላይ ያሰብነውን ሼልፍ ለመስራት ይሄን ብረት እንደዚህ ካስበየድን በኋላ ጥቁር ቀለም ቀባ ነው።
ከዛ በመቀጠል እቃዎቹን ይዘን ወደ ቤት መጣን። ከዛ ይሄን ካቢኔት የነበራቸውን ብፌ ጥግ አስያዝ ነው። ከዛ የገዛነውን ካቢኔት ደግሞ አጠገቡ አስገባን ማለት ነው። ምንጣፍ ያሰብነው ይሄኛውን ነው። በመቀጠል ግድግዳው ላይ ያሰብነውን ሼልፍ በብሎን ማሰር ጀመርን። ሁሌም ስለምታግዙና ስለምታበረታቱን በጣም እናመሰግናለን። የዩቲዩብ ቻናል ራሱን ችሎ ሙሉ ወጪውን ሸፍኖ እስኪሰራ ድረስ አሁንም የእናንተ እርዳታ ያስፈልገናል። የምትችሉትን ያህል ማገዝ ትችላላችሁ። አካውንት ደግሞ ታች እናስቀምጥላችኋለን። በጣም እናመሰግናለን። ከዛ በመቀጠል ካቢኔቱ አናት ላይ ይሄን የእንጨት ስቲከር ነበር ለመለጠፍ ያሰብነው። ነገር ግን እየተላጠ ስላስቸገረን በማስቲሽ ነው ያጣበቅነው። ቢሆንም ግን የተወሰነ ስለሚያንጸባርቅ የምንፈልገውን ሉክ አላመጣልንም። አሁን ይግለጥ ግለጥ። ኢየሱስ ጌታ ኢየሱስ ጌታ እሺ ጌታ ይባርክ።
ብሩን የሰጡን ሌላ ሰዎች ናቸውና መርቁልን በቃ የሰራው ሌላ ሰው ብሩን የሰጡት ሌላ ሰዎች ናቸውና እነሱ ምርቃት ስለሚፈልጉ ለአባቷ ነው እንትን ያደረገችው አባቷ በቅርብ ያረፈ ልጅ ናትና ለሱ መታሰቢያ እንዲሆን ነው ይሄን ብር የሰጠችውና ጌታ ይባርካችሁ ያሰበው ጌታ ያሰባችሁ አሜን አሜን መንገዱ ይከፈት ጌታ አሁንም መንገድ ይከፈት ለኛ አሁን በጣም ደስታ ነው ያስተካከላችሁ ለኛ ይሄ ዛሬ የሚያደርገው ጌታ ነው ማውቀው ይሄ ያስተካክለው ደስ ብሏል ደስታ ነው ጌታ ኢየሱስ ይባርካችሁ አሜን አሜን ጌታ ይባርካችሁ ለፋችሁ አስተካከላችሁ ጌታ እናንተ ጨምሮ ይስጣ አሜን ጉልበት ይስጣችሁ ለጌታ አሜን